ሰላም ሰላም የተወደዳችሁ የእግዚአብሔር ልጆች እንደምን ቆያችሁ? እግዚአብሔር ለዘላለም የተመሰገነ ይሁን። ከኢትዮ አጋፔ የመጽሐፍ ቅዱስ ጥናት አትክልት ኢሳያስ እባላለሁ። በአሁኑ ወቅት ሱዎን ደቡብ ኮሪያ እገኛለሁ። እግዚአብሔርን ከእናንተ ጋር እንደዚህ የመገናኘት እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። የተወደዳችሁ ወገኖች ከኢትዮ አጋፔ በተለያዩ ርዕሶች በአማርኛ እንዲሁም በሲዳምኛና በተለያዩ ቋንቋዎች ወደ እናንተ የእግዚአብሔርን ቃል ይዘን እንደምንቀርብ ታስታውሳላችሁ። ምናልባት አዲስ ከሆናችሁ ዩቲዩብ ላይ፣ ፌስቡክ፣ ቴሌግራም ላይ ኢትዮ አጋፔ የመጽሐፍ ቅዱስ ጥናት ወይም ኢትዮ አጋፔ ባይብል ስተዲ ብላችሁ ብታዩ የተለያዩ ሐሳቦችን ታገኛላችሁ። ዛሬ ከእግዚአብሔር ቃል በሮሜ ምዕራፍ 1 ላይ የመጀመሪያዎቹ የተወሰኑ ቁጥሮች ላይ የእግዚአብሔርን ቃል እንድንካፈል ነው አብረን ጊዜ የምንወስደው። እግዚአብሔር በተለየ መልኩ እንዲያስተምረን፣ እንዲመራን፣ እንዲገዛን እንጸልይ። ቸር አባት፣ ጻድቅ አምላክ፣ ባለብዙ ፍቅርና ምሕረት፣ እውነትና ጽድቅ እግዚአብሔር በኢየሱስ ስም እናመሰግንሃለን። አባት እግዚአብሔር ሆይ ቃልህ ማለዳ ማለዳ አዲስ ስለሆነ፣ ፍቅርህ ብዙ ምሕረትህ ብዙ ስለሆነ ክብር ሁሉ ለስምህ ይሁን። ጌታ ሆይ በዚህ ቃልህ ደግሞ ለእኔና ለወገኖቼ እንድትናገረን እንድናስተውልም እንድትረዳን በኢየሱስ ስም እንጸልያለን። በተለየ መልኩ አገራችንን ኢትዮጵያን እንድታስብ አባት ሆይ ሰላምን እንድትሰጠን እውነተኛ የሆነ አንተን በማወቅ ላይ የተመሰረተ በአንተ ፈቃድ ላይ የተመሰረተ ፍቅርን፣ ምሕረትን፣ ጽድቅን፣ ሰላምን እንድትሰጠን በኢየሱስ ስም እንጸልያለን። የዘላለም አባት በአሁኑ ጊዜ ጦርነት ያለበት የአገራችን ክፍል አለ፣ ረሃብ ያለበት አለ። በተለያዩ ችግሮች ውስጥ ያሉ ወንድሞች፣ እህቶች፣ ቤተሰቦቻችን አሉ። በምሕረትህ አንተ አስባቸው ጌታ ሆይ። አሁን ደግሞ ሕያው ቃልን እንድንከፍት ወደድን። አንተ ልባችንን እንድትከፍት እንደ ተስፋ ቃልህ መንፈስ ቅዱስ ወደ እውነት ሁሉ እንዲመራን እንጸልያለን። በመድኃኒታችን በጌታ በኢየሱስ ስም አሜን። የተወደዳችሁ ወገኖች እግዚአብሔር ረድቶን ኢትዮ አጋፔ ላይ ለራስህና ለትምህርትህ ተጠንቀቅ በሚል ስለ አስተምህሮ የተወሰኑ ሐሳቦችን ባነሳንበት ትምህርት ላይ ከጥቂት ቀን በፊት የተለቀቀ ፌስቡክ እና ዩቲዩብ ላይ የሚገኝ ነው። እዚያ ላይ የመጀመሪያው መሰረታዊ አስተምህሮ ከ28 ውስጥ መጽሐፍ ቅዱስ የሚል አንስተናል። በእርግጥ እያንዳንዱን አልተነተንም፣ ጌታ ቢፈቅድ እናደርጋለን ብለን እናምናለን እና ስለ መጽሐፍ ቅዱስ የትምህርት ሁሉ የልምምድ ሁሉ መሰረት መመዘኛ ዋና እንደሆነ ስናነሳ እንደነበር ታስታውሳላችሁ። እኔና ቤተሰቤ ደግሞ ትናንት ምሽት እግዚአብሔር ረድቶን አንድ ትምህርት ወይም አንድ ቪዲዮ ከዩቲዩብ የማየት እድሉ ገጥሞን ነበር። ኢትዮ አጋፔ ፌስቡክ ላይም ሼር ስላደረግነው ልታገኙት ትችላላችሁ። መስታየት በሚል ርዕስ የተወደዱ ወንድሞች እህቶች እያዘጋጁ የሚገኝ በቅርብ የጀመረ ነው። በእርግጥ እነዚህ ወገኖች አገልግሎት የቆየም ቢሆን በዚህ ስምና በተለየ መልኩ በቅርብ የተጀመረ መንፈሳዊ ትምህርት ነውና በጣም ነበር የተባረክንበት። እናንተም እንድታዩት እንድታጋሩት በጌታ ፍቅር እናድማችኋለን። እንግዲህ ከዚህ ሐሳብ ጋር የተያያዘ እንደዚሁ ደግሞ ጠቃሚ የሆኑ ሐሳቦች በተለይም የስህተት ልምምዶችን በማረም እንደ እግዚአብሔር ቃል በመምከር አንጻር ወይም ምካቴ ክርስትና ሊባል ይችላል
ወንድም ዘላለም መንግስቱ እያዘጋጀ የሚለቃቸውንም ከሱ ዩቲዩብ አድራሻ ልታገኙ ትችላላችሁ። የተወደዳችሁ ወገኖች የዛሬውን ሐሳባችንን ከማየታችን በፊት ሮሜ ምዕራፍ 1ን ከቁጥር 1 እስከ 7 ማንበብ እፈልጋለሁ። በጌታ ስም አነባለሁ። እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የተነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። አሜን። የተወደዳችሁ ወገኖች እንግዲህ እኔ በግል የራሴን ግልጽ ማድረግ እፈልጋለሁ። ብዙ ጉድለቶች ያሉብኝ፣ በተለይም ከመጽሐፍ ቅዱስ ጥናት ዕቅዴ አንጻር ብዙ አቅጄ፣ ነገር ግን ከዚያ ውስጥ በጣም ጥቂቱ ብቻ አልፎ አልፎ የሚሳካልኝ የመጽሐፍ ቅዱስ አጥኚ ወይም የመጽሐፍ ቅዱስ ተማሪ ነኝ። ጌታ እንደሚረዳኝ ትጉ የመጽሐፍ ቅዱስ አንባቢ አጥኚ እንደምሆን እምነት አለኝ። ይህን የምለው እናንተንም ለማበረታታት ነው። እንግዲህ ማለዳ ማለዳ ከዚህ የተቀበረ መዝገብ የምትቆፍሩ ካላችሁ በጣም ታድላችኋል። በርቱ፣ በዚያም ጽኑ። ነገር ግን እንደኔ በትግል ላይ ያላችሁ በጌታ ጸጋ እንበርታ፣ ጌታም ይረዳናል። እጅ አንሰጥም፣ እግዚአብሔር እንደሚያቆመን እናምናለን። ይህንን ቃል በማነብበት ጊዜ በጣም ብዙ ሐሳቦች ልቤን ያሞቁት ነበር። ሙሉ ምዕራፉን ነበር ያጠናሁት ዛሬ ማለዳ ባለኝ የጸሎት ጊዜ። ነገር ግን ከጊዜ አንጻር ከእናንተ ጋር እነዚህ 7 ቁጥሮች ውስጥ ያገኘኋቸውን የከበሩ ዕንቁዎች ልካፈል ወደድኩ። ቁጥር 1 እንደዚህ ይላል። ሮሜ 1:1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ። ሃሌሉያ! የተወደዳችሁ ወገኖች እኛ እነ ጳውሎስን ስናስብ፣ እኛ በመጽሐፍ ቅዱስ ውስጥ እነ ሙሴን፣ እነ አብርሃምን፣ ሌሎቹንም የመጽሐፍ ቅዱስ አባቶች እናቶች በምናስብበት ጊዜ ለነሱ የምንሰጠው ትልቅ ቦታ አለ። እውነት ነው። እግዚአብሔርን ያከበሩ ስለሆኑ ትልቅ ቦታ ልንሰጣቸው ይገባል። ነገር ግን አንዳንድ ጊዜ ልክ ከሰው በላይ እንደሆኑ በቃ ቅዱስ እከሌ፣ ጻድቅ እከሊት እያለን አይደለም በመጽሐፍ ቅዱስ ውስጥ ስማቸው ያለ ትላንት ወዲያ ከኛ ጋር የነበሩ አገልጋዮችን ሳይቀር ጻድቃን፣ ቅዱሳን እያልን ከሰው ከፍ አድርገን አንዳንዴማ በእነሱ በኩል እስከ መጸለይ፣ እነሱን በእኛና በእግዚአብሔር መካከል እስከ ማስቀመጥ እንደርሳለን። አይደለም የትላንት ወዲያ አገልጋዮች፣ አይደለም በመጽሐፍ ቅዱስ ውስጥ ያሉ፣ ዛሬም በእኛ መካከል ያሉ። በጣም በሚያሳዝን መልኩ ይህንን ሲባል ከተወሰነ ጊዜ በፊት ምናልባት ስለ ኦርቶዶክስ ቤተክርስቲያን ወይም የካቶሊክ ቀሳውስት እየተነሳ ሊመስል ይችላል። ዛሬ ግን በፕሮቴስታንቱም ዓለም ነብይ ከሌ፣ ሐዋርያ ከሌ እያልን በጣም ከፍ አድርገን በእኛና በእግዚአብሔር መካከል ያስቀመጥናቸው ሰዎች አሉ። ለማንኛውም በየትኛውም እምነት ቢሆን
በየትኛውም መልኩ ቢሆን ያ መጽሐፍ ቅዱሳዊ እንዳልሆነ እናያለን። ጳውሎስ ራሱን ሲያስተዋውቅ እንደዚህ አለ፣ ባሪያ ነኝ። ራሱን ባሪያ ነኝ ብሎ ያስተዋወቀን አገልጋይ ደግሞ እኛ አደለም ጻድቅ ነህ፣ አደለም ቅዱስ ጳውሎስ አንተ ወደ እግዚአብሔር አቅርበን ብንል ምን ያህል ስህተት እንደሆነ፣ አደለም ጳውሎስን ዛሬም ያሉትን ወደ እግዚአብሔር አቅርቡን ብንላቸው እነሱ የሚሉን ምንም እንኳን በሕይወት ባይኖሩ በመልእክታቸው በኩል ጽፈው ባስቀመጡልን ቃል በኩል የሚሉን እኔም ባሪያ ነኝ፣ እኔም እንደውም የኃጢአተኞች ዋና ነኝ፣ በሚያቀርበው በክርስቶስ ኢየሱስ በኩል በቀጥታ ወደ አብ ቅረቡ፣ እንቅረብ ነው የሚሉን። ራሱን ባሪያ ብሎ በማስተዋወቁ እጅግ ተባረክ ያለው። እኔም ራሴን እንደዚህ ብዬ ላስተዋውቅ፣ ሁል ጊዜ የክርስቶስ ባሪያ መሆን ክብሬ እንደሆነ አስታውሶኛል። ክብር ለጌታ ይሁን። ጳውሎስ ራሱን ሲያስተዋውቅ እንደዚህ ብሎ ቀጠለ። በነቢያቱ አፍ፣ ግልጽ ነው፣ በቅዱሳን መጻሕፍት አስቀድሞ ለተሰጠው ወይም ለሰጠው ለእግዚአብሔር ወንጌል ተለየ። ተወደዳችሁ ወገኖች፣ ጳውሎስ ወንጌልን ሲያስተዋውቅ ትላንት ኢየሱስ መጥቶ የሰበከው አላለም። ወይም ደግሞ እኔ ዛሬ የምጀምርላችሁ መሰረት የምጥለው ነገር አላለም። አስቀድሞ ሃሌሉያ እግዚአብሔር በነቢያቱ አፍ። ተወደዳችሁ ወገኖች፣ እውነት ነው። እኔና እናንተ መጽሐፍ ቅዱሳችንን ብሉይ ኪዳን፣ አዲስ ኪዳን ብለን እናውቃለን። ያ ትክክለኛ ነው። ዛሬም በቤተ ክርስቲያን ስንማር እንደዚህ በማህበራዊ ሚዲያ እግዚአብሔር የተለያዩ መልእክቶችን ሲልክልን አዲስ መገለጥ፣ አዲስ ብርሃን እንላለን። መልካም ነው እንደ ቃሉ ከሆነ። እውነትም እግዚአብሔር ማለዳ ማለዳ አዲስ ስለሆነ፣ ቃሉ ሁሌ አዲስ ስለሆነ ትክክል ነው፣ መልካም ነው። ነገር ግን የተወደዳችሁ ወገኖች፣ እግዚአብሔር አምላክ አዲስ ወንጌል የለውም። ለምንድን ነው ይህንን የምንለው? እነ ጳውሎስ ራሱ ሲያገለግሉ እንደዚህ አሉ። እኛ ዛሬ የምንሰብክላችሁ ጌታ ኢየሱስ በምድር ላይ ተሰቅሎና ሞቶ የፈጸመው ወንጌል እግዚአብሔር አስቀድሞ በነቢያቱ በቅዱሳን መጽሐፍት የገለጠው ነው። አስቀድሞ የተናገረለት ነው። አስቀድሞ እንደዚህ ይሆናል ብሎ ያቀደው ነው። አሁን ስለተፈጸመ ያንን እንሰብካለን ሲል እናያለን። ተወደዳችሁ ወገኖች፣ እኛ ውስን ነን። የኛ መረዳት የሚያድግ ነው። የኛ መገለጥ የሚለወጥ ነው። ብዙ ጊዜ ስተን እንታረማለን። እንዲህ እኮ አላውቅም ነበር አሁን አወቅኩ እንላለን። ሕያው አምላክ ግን የዘላለም አባት እግዚአብሔር ግን እንደዛ የሚለው ነገር የለውም። እርሱ ትናንትም ዛሬም ለዘላለምም ያው ነው፣ ሕያው ነው። ስሙ ይባረክ። ስለዚህ ወንጌል ለእግዚአብሔር አስቀድሞ የተዘጋጀ ነው። አስቀድሞ የታወቀ ነው። አስቀድሞ መሰረት የተጣለለት፣ በዚያ ላይ ቀስ በቀስ እየተገነባ የመጣ በክርስቶስ ኢየሱስም የተቋጨ ነው። ስሙ ይባረክ። ከዚያ በኋላ ዛሬ ለእኔና ለእናንተ ጌታ ፈቅዶ ደግሞ በምድር ላይ ሕይወት እስከቀጠለ ድረስ ጌታ ኢየሱስ ዳግም ተገልጦ የምድራችን ታሪክ እስካልተጠቀለለ ድረስ በቀጣዮቹም ዘመናት በቀጣዮቹም ትውልዶች እግዚአብሔር አዳዲስ መገለጦች፣ አዳዲስ ትምህርቶች፣ አዳዲስ ከፍታዎችን ለልጆቹ ይሰጣል። ያ ማለት ግን ለሱ አዲስ ነው ማለት አይደለም። ለሱ አስቀድሞ የታወቀ ነው። ዛሬ እኔ ተማሪ ነኝ። አንዳንዶች የምማርባቸው የማንባቸው መጽሐፎች
18ኛ እትም 26ኛ እትም የሚባሉ አሉ። 6th ኤዲሽን 20th ኤዲሽን እየተባለ ይቀጥላል። ለምንድነው እነዚህ የትምህርት መጽሐፍት ለምንድነው እነዚህ የሳይንስ መጽሐፍት ጸሐፊዎቻቸው መጀመሪያ ሲጽፉ የዛሬ 20 ዓመት የዛሬ 30 ዓመት ሲጻፉ ለምንድነው ይህንን መጽሐፍ ያልጻፉት ብለን ብንጠይቅ መልሱ በጣም ቀላል ነው። ጸሐፊዎቹ ቢችሉ ይወዱ ነበር፣ ግን አይችሉም። ያን የጻፉት መጽሐፍ ምናልባት ሴል ባዮሎጂ ሊሆን ይችላል፣ ወይም ሞሌኩላር ሜዲሲን፣ ወይም ሲቪል ኢንጂነሪንግ፣ ወይም የሆነ መጽሐፍ ሊሆን ይችላል። የዛሬ 30 ዓመት ጸሐፊዎቹ ሲጽፉት የሚያውቁት ያንን ብቻ ነበር፣ የገባቸው ያ ብቻ ነበር። ያንን ጻፉ። ከዚያ ዕውቀታቸው ሲያድግ አዳዲስ ግኝቶች፣ አዳዲስ ጥናቶች፣ አዳዲስ ሳይንሳዊ መገለጦችን ሲያመጡ እነዛን አካተው ሁለተኛ እትም ጻፉ። ከአንድ 3-4 ዓመት በኋላ ደግሞ የተጨማመሩትን አካተው ሌላ እትም ጻፉ። ዛሬ ላይ ያለውም እትም ያ 20ኛ እትም ያልነው የመጨረሻ አይደለም። አንድ 3-4 ዓመት ውስጥ ደግሞ የሚጨማመሩትን እየደመሩ 21ኛ እትም 19ኛ እትም ይጽፉልናል፣ ወይም እኛም እንጽፋለን። እግዚአብሔር እንደዛ ሁለተኛ እትም መጽሐፍ ቅዱስ የለውም። ለምን? አላስፈለገውማ። እሱ ያኔ በመጀመሪያ እግዚአብሔር ተብሎ ሲጻፍ ዛሬን ያውቀው ነበራ። ነገም በፊቱ ልክ እንደ ትናንት የታወቀ ነዋ። ሃሌሉያ! ለዚህ ነው አስቀድሞ እግዚአብሔር ለሰጠው ወንጌል ተለየ የሚለን። በጣም ትልቁ ሐሳብ ደግሞ ይቀጥላል። ቁጥር 3 ይህም ወንጌል እና ወንጌል ምንድን ነው? ስለ ማን ነው? ስለ ምንድን ነው የሚለውን ሲያስተዋውቅ እንደዚህ ይላል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ሃሌሉያ! የተወደዳችሁ ወገኖች፣ ዛሬ በጣም በሚያሳዝን መልኩ ወንጌል ምንድን ነው ሲባል ግራ አጋቢ እስከ መሆን ደርሷል። ወንጌል ስለ ማን ነው ሲባል አንዳንድ ጊዜ ስለ ነቢይ ከሌ ይመስላል። ወንጌል ስለ ምንድን ነው ሲባል አንዳንድ ጊዜ ስለ መኪና፣ ስለ ሚሊየን፣ ስለ ትዳር፣ ስለ ጤና እስኪመስል ድረስ በተለይም የብልጽግና ሰባኪ ነን፣ የብልጽግና ወንጌል ሰባኪ ነን በሚሉ ሰዎች የወንጌል ምንነት ሙሉ ለሙሉ ተበውዟል። የተወደዳችሁ ወገኖች፣ መጽሐፍ ቅዱስ ግን እንዲህ ይለናል። ይህም ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሃሌሉያ! አንዳንድ ጊዜ የአገር መሪዎች ሊሆኑ ይችላሉ፣ የተቋም ኃላፊዎች ወይም የተለያዩ ሰዎች ንግግር ያደርጉና እንግዲህ እስካሁን የተነጋገርነው ዋናው ነገር ብለው ይጠቀልላሉ። በእንግሊዝኛ to put it in a nutshell, to summarize፣ በቃ ጥቅልል ስናደርገው ስንቋጨው ተብሎ የሚባለው አንድ አነጋገር፣ አንድ አረፍተ ነገር ምናልባት የአንድ ሰዓቱን ንግግር የሚቋጭ ይሆናል። መጽሐፍ ቅዱሳችንም እውነት ነው ብዙ ገጾች አሉት። እውነት ነው 66 መጽሐፍት አሉት። እውነት ነው ብዙ ትምህርቶች አሉት። ወንጌል ግን ምንድን ነው የሚል አንድ ጥያቄ ከተጠየቀ፣ ወንጌል ስለ ምንድን ነው ከተባለ ግን ሐዋርያው ጳውሎስ እንደዚህ ይላል፣ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። አዎ ይሄ ይተነተናል። አዎ ይሄ
ይዘመራል፣ ይሰበካል፣ ይጠናል፣ ይመረመራል። በተጠና ቁጥር ደግሞ ልክ ራሱ ጌታ ኢየሱስ እንዳለው አጥብቆ ያ ሰው እንደቆፈረ መጠን ብዙ ማዕድንን እንዳገኘው እኛም በቆፈርን መጠን ብዙ እናገኛለን። ዋናው ግን ጥቅሉ ግን ኢየሱስ ክርስቶስ እንደሆነ እናያለን። ዛሬ በጣም በሚያሳዝን መልኩ ኢየሱስ ክርስቶስ ላይ ብዙ የተዛቡ አስተምህሮች፣ ብዙ የተዛቡ የተንሻፈፉ እይታዎችና ልምምዶች ይስተጋባሉ። በቅርብ አንድ መጽሐፍ እንደተጻፈ እና በዛ ዙሪያም የተለያዩ አይነት ሐሳቦች እየተንሸራሸሩ እንዳለ እንግዲህ በማህበራዊ ሚዲያ ላይ የምንከታተል ሰዎች ባዕድ አይደለንም፣ እናውቃለን። እናንተም እንደሰማችሁ ተስፋ እናደርጋለን። አሁን የማወራው መጽሐፍ የተጻፈው በወንድም ጳውሎስ ፈቃዱ ነው። ጤና ቢሱ ነገረ ክርስቶስ በሚል ማለት ነውና ሰዎች እንዴት ባለ መልኩ ኢየሱስን እንደሚያስተምሩ እንደሚረዱ ከዛም ጋር ተያይዞ ተሰጡ የተለያዩ ትምህርቶች ስላሉ ቅድም የጠቀስኳቸውን የነ ዘላለም መንግስቱን እንደዚሁም ደግሞ ሌሎቹንም ትምህርቶች በደንብ ብታዩ ጠቃሚ ሐሳብ ታገኛላችሁ ብዬ አስባለሁ። የኢትዮጵያ አብያተ ክርስቲያናት ህብረት ሰብሳቢ ወንጌላዊ ወይም ፓስተር ጻድቁ ይመስሉኛልና በቅርብ አንድ ቪዲዮ ላይ ሲናገሩ ሰማው። አሁን እንግዲህ በቅርብ ከተቋቋመው የኢትዮጵያ ወንጌል አማኞች ካውንስል ጋር ተያይዞ ነው ሐሳብ እየሰጡ ያለው በዛ ቪዲዮ ላይ እና ምን አሉ? እንግዲህ ወንጌል እኮ ማለት ክርስቶስ ነው። በክርስቶስ ላይ በመስቀሉ ሞት ላይ በክርስቶስ ማንነት ላይ መጽሐፍ ቅዱሳዊ ትምህርት ከሌለው ጋር እንዴት ነው አብረን ልንሰራ የምንችለው? እንዴት ነው አብረን የወንጌል ስርጭት ልናደርግ የምንችለው? እያሉ ሐሳብ ሲሰጡ አስታውሳለሁና የተወደዳችሁ ወገኖች፣ ለማንኛውም ወንጌል ማለት ስለ ኢየሱስ ነው። ወንጌል ማለት በኢየሱስ ክርስቶስ ማንነት ላይ ያጠነጥናል፣ ይጀምራል፣ ይጨርሳል። ክብር ለጌታ ይሁን። እስኪ ካለችን ውስን ጊዜ አንጻር ይችን ሐሳብ እንቀጥል። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። እኔ መጽሐፍ ቅዱሴን ሳጠና ሁል ጊዜ ልቤን የሚነካ ነገር ቢኖር ሚዛናዊነቱ ነው። እንግዲህ ሰባኪዎች ልንሳሳት እንችላለን። ስናጠና ስንረዳ ልንሻፈፍ እንችላለን እንጂ መጽሐፍ ቅዱስ በፍጹም ሚዛን ስቶ አያውቅም። ብዙ ነገርን ማንሳት እችላለሁ። ለምሳሌ በዳዊት መዝሙር ላይ የእግዚአብሔር ቃል እንዲህ ይላል፣ በእግዚአብሔር ታመን ታምነህም ተሰማራ። ዛሬ ይህንን በማዛባት አንዳንድ ሰዎች ታመን የሚለውን ብቻ ይወስዳሉ። በቃ በእግዚአብሔር ታመን፣ ዋናው መጸለይ ነው፣ ዋናው እግዚአብሔርን ማመን ነው፣ ዋናው ጌታ ይረዳኛል፣ ጌታ ያሻግረኛል፣ ጌታ ያበላኛል፣ ያጠጣኛል ማለት ነው ብለው ያቆማሉ። እሱ ችግር ነው፣ እሱ ስህተት ነው። አሁ በእግዚአብሔር ታመን ተብሏል፣ ግን ታምነህ ተኛ አልተባለም። ታምነህ ምን አድርግ? ተሰማራ። ሌሎች ደግሞ እዚህ ላይ ሲስቱ እንዴት ነው የሚሉት? ዋናው ስራ ነው፣ ዋናው መልፋት ነው፣ ዋናው መጣር ነው፣ ዋናው መቆፈር ነው። በተለይ በደርግ ዘመን ታስታውሳላችሁ፣ ተፈጥሮን በቁጥጥራችን ስር እናውላለን፣ ማጭድና መዶሻ አገርን ቀይራለን። እውነት ነው፣ መስራት መልካም ነው።
ነገር ግን በጉልበታችን በእኛ ማንነት ጀምሮ የሚያልቅ ነገር የለም። አስቀድመህ ታመን ተብሏል። የተወደዳችሁ ወገኖች ታምነህ ተሰማራ ሲሆን የእግዚአብሔር ሐሳብ ሙሉ ይሆናል። በምድርም ላይ በተጨባጭ የሚከናወን የሚሳካ ነገር እንደሚሆን እናያለን። እዚህም ላይ የምናየው ሚዛናዊነት ምንድን ነው? በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ። ዛሬ አንዳንድ ሰዎች ስለ ወንጌል ሲያስቡ እምነት ይታያቸዋል። መልካም ነው፣ መጽሐፍ ቅዱሳዊ ነው። ግን እምነትና እምነት ብቻ ሆኖ ከቀረም ሚዛን ይስታል፣ ልክ አይመጣም። መጽሐፍ ቅዱሳዊ መሆኑም ይጎላል። ከእምነት የሚነሳ ምን? መታዘዝ። ሌሎች ደግሞ በጣም ለወንጌል ለእግዚአብሔር የቀኑ እየመሰላቸው በመታዘዝ ላይ ያጠነጥናሉ። መታዘዝ ነው ዋናው፣ መታዘዝ ነው ዋናው። መታዘዝ ካልታዘዙ መዳን የሚገኘው በመታዘዝ ነው። መጽሐፍ ቅዱስ እንደዛ አይልም። ከእምነት የሚነሳ መታዘዝ ስለሚያብራራው ወደፊት እንቀጥላለን። እንደዚህ ይላል፣ እንዲገኝ ጸጋንና ሐዋርያነትን ተቀበልን። ስለዚህ ጳውሎስ የዳንኩት በጸጋው ነው ይለናል። የማገለግለው ጸጋውን ነው ይላል። የጸጋ ሰባኪ ነው። የጸጋ ሰባኪ በመሆኑ ግን ሚዛን አይስትም። ከእምነት የሚነሳ መታዘዝ እንዲገኝ ነው የሚለው። ክብር ለጌታ ይሁን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። ይህንን ከእምነት የሚነሳ መታዘዝ ያገኙ ዘንድ ጸጋ የበዛላቸው ወደ ክርስቶስ ኢየሱስ የተጠራችሁ እናንተ ደግሞ አላችሁበት ይላል። ዛሬ በጌታ ቃል እኔም ይህንን ልላችሁ እወዳለሁ። ወንጌል ኢየሱስ ነው። ወንጌል እግዚአብሔር አስቀድሞ ከዘመናት በፊት ዓለም ሳይፈጠር በፊት ያዘጋጀልን የሕይወት ድግስ ነው። የዘላለም ደስታ ነው። ይህንን ከጊዜ ወደ ጊዜ እያበራው እያደመቀው ሙሴ እባብን ሰርቶ የናስን እባብ ሲሰቅል ተሰቅሎ የሚያድነውን ኢየሱስን ሲያሳይ፣ እነ ኢሳይያስ ደግሞ ወንድ ልጅ ተሰጥቶናል እያሉ አለቅነትም በጫንቃው ላይ ይሆናል እያሉ ስሙም ድንቅ መካር፣ ኃያል አምላክ እያሉ የበለጠ ኢየሱስን እያሳዩን፣ አዲስ ኪዳንማ በአካል የተወለደውን ኢየሱስን አሳየን። ክብር ለጌታ ይሁን። ወንጌል ይሄ ነው። ይህንን ደግሞ ለመቀበል የተጠራችሁ ይሄ በሕይወታችሁ ልዩነት የሚያመጣ እናንተ ደግሞ ናችሁ ይላል። ክብር ለኢየሱስ ይሁን። የመጨረሻውን ቁጥር 7ን በማንበብ የዛሬውን ሐሳብ አበቃለሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ። እዚህም ላይ ሚዛን ይታያችኋል። ቅዱሳን ልትሆኑ የተጠራችሁ ብቻ አይልም። በእግዚአብሔር የተወደዳችሁ ብቻ አይልም። በእግዚአብሔር የተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሃሌሉያ። ዛሬ ይህንን መልእክት ለምትሰሙ በኢትዮጵያ ላላችሁ፣ በኤርትራ ላላችሁ፣ በዓለም ዙሪያ ላላችሁ እግዚአብሔር ይህንን ቃል ወደ እናንተ ላመጣ ጸጋና ሰላም ለእናንተ ይሁን። የወንጌል ማዕከል የሆነውን ኢየሱስ ክርስቶስን በማወቅ
የኢየሱስ ክርስቶስን አባትና አምላክ የእኛንም አባትና አምላክ በኢየሱስ ክርስቶስ በመዳናችን ኃጢአታችን በኢየሱስ ክርስቶስ በመታጠቡ ሁሌ አምላካችን በሆነው በኢየሱስ ክርስቶስ በኩል ልጆቹ አድርጎ ለተቀበለን ለአብ እንዲሁም ለወልድ ለመንፈስ ቅዱስ ክብር ይሁን። እወዳችኋለሁ። እግዚአብሔር አብዝቶ ይወዳችኋል። መልካም ቀን፣ መልካም ምሽት። እግዚአብሔር ከእናንተ ጋር ይሁን። ጌታ ቢፈቅድ ይህንን ጥናት ከኔ ጋር እንቀጥላለን። ግን ከኔም ጋር ባንቀጥል እናንተ በግላችሁ መጽሐፍ ቅዱሳችሁን ማጥናታችሁን ቀጥሉ። ጌታ ይረዳናል። ተባረኩ።